አፍሪካዊ ዋንት የምንመኛት አፍሪካ የአፍሪካ አንድነት ድርጅት ራሱን ወደ አፍሪካ ህብረት ካሸጋገረ በኋላ የምንሰማው መሪ መፈክር ሆኖ ቀጥሏል። በኢትዮጵያ አቆጣጠር በወርሃ ግንቦት 2005 ዓመተ ምህረት የዛሬ 13 ዓመት ገደማ ማለት ነው አፍሪካውያን መሪዎች አህጉራዊው ድርጅት የተመሰረተበትን 50ኛ ዓመት ሲያከብሩ 100ኛው ዓመት በሚከበርበት የጎርጎሮሳውያኑ 2063 መሳካት አለባቸው ያሏቸውን 7 አጀንዳዎች ነድፈዋል። አጀንዳ 2063 የሚል ስያሜ ተሰጥቶት አፍሪካዊ ጉዳዮችም በዚሁ ማዕዘን መታቀድና መለካት ጀምረዋል። ይህ አጀንዳ 2063 በድህነት በጦርነትና በተረጂነት የምትጠቀሰዋን አፍሪካ በማህበራዊና ኢኮኖሚያዊ ዘርፎች የመለወጥ አቅም ያለው መሆኑም ነው የሚነገረው። በተጨማሪም አጀንዳው ከሰነድነት ባለፈ አፍሪካ በአንድነት በራሷ ጉዳይ ላይ የመወሰንና ዘላቂ ልማትን በማረጋገጥ በዓለም መድረክ ተሰሚነት ያላት አህጉር እንድትሆን የሚያበቃ የፓን አፍሪካዊነት መገለጫ ተደርጎም ይወሰዳል። የሐሪ አድማጮች፣ የአፍሪካ ህብረት አጀንዳ ስኬት፣ ጉድለትና ወደፊት የሚጠበቁ ተግባራት የዛሬ ጉዳያችን አድርገነዋል። እንድታደምጡን እንጋብዛለን። የሰው ዘር መገኛነቷ ብዙ ቢባልለትም በእርስ በርስ ጦርነት የምትማቅቅ የመፈንቅለ መንግስት ቤተ ሙከራ የረሃብና የችጋር መገለጫ ሆና በዓለም መድረክ ቀጥላለች። ምንም እንኳን በርካታ አፍን የሚያስከፍቱ አስገራሚ የልማት ለውጦች ቢኖሩም አሁንም የሰብአዊ መብቶች የሚደፈጠጥባት ዴሞክራሲም አፈር የበላባት የጨለማ ምድር ተደርጋ ትነሳለች። እንዲህ አይነቱ ምልከታ ሙሉ በሙሉ ውሸት ነው ባይባልም ከበጎ ይልቅ ክፉ ስራዎች ጎልተው የሚወጡበት ዓለም ለአፍሪካ ያለው ምልከታ አሁንም አልገፈፈም። ምንም እንኳን አሁንም የተግባራዊነታቸው ነገር አጠያቂ ቢሆንም የአህጉሪቱ መሪዎች ህልማቸውን በ7 ዋና ዋና አጀንዳዎች ቀርጸው አስቀምጠዋል። እርግጥ ነው በዚህ የአፍሪካ አጀንዳ ላይ ፊርማቸውን ካኖሩት ውስጥ በግድ ከስልጣን ወንበራቸው የተገፈተሩ አሉ። እንዲህ አይነቱ የስልጣን ሽግግር መኖር የለበትም ቢባልም አሁንም የመፈንቅለ መንግስት ሴራ የሚጠነሰስባት ምድር ናት አፍሪካ። በ2063 ከሀያላን አንዱ እንድትሆን መሳካት ያለባቸው በሚል የተቀመጡትን አጀንዳዎች እንመልከት። በመጀመሪያ ደረጃ የተቀመጠው የአፍሪካ ብልጽግና ወይም ልማት ሆኖ እናገኘዋለን። ይህንም ሲያብራሩት ድህነት የተወገደባት ሁሉንም ያካተተ እድገት ያላትና የዜጎች ኑሮ ከፍተኛ ደረጃ ላይ የደረሰባት አህጉር የመገንባት አስፈላጊነት ጠቅሰዋል። ከዚህ ጋር በተያያዘ የአፍሪካ ሀገራት አጠቃላይ ዕዳ 1.8 ትሪሊዮን ዶላር ደርሷል። በርካታ ሀገራትም የዕዳ ጫና እየፈተናቸው ነው። በአሁኑ ጊዜ ብዙ የአፍሪካ መንግስታት ከገቢያቸው አብዛኛውን ክፍል ለዕዳ የሚከፍሉት ነው። ኢኮኖሚያዊ መረጃዎች እንደሚያመለክቱት ከ2/3 በላይ ዝቅተኛ ገቢ ያላቸው ሀገራት እዚህ ውስጥ የተዘፈቁ ናቸው። እንዲሁም እንደ ትምህርትና ጤና ላሉ አገልግሎቶች ከሚመድቡት በጀት የዕዳ ክፍያቸው ይበልጣል። በዚህም የአፍሪካ ምድር ዕዳ ለመጪው ትውልድ ሳይቀር የሚተርፍ እንዳይሆን ያሰጋል። የአህጉሪቱ 40% ሀገራት የዕዳ ጫና ውስጥ መግባታቸውና የዕዳና የጠቅላላ ገቢ ንጽጽር 64% መድረሱ በአስረጅነት ማቅረብ ይቻላል። አፍሪካ ከዚህ ችግር ተላቃ የችጋር ሳይሆን የብልጽግና ተምሳሌት እንድትሆን በፓን አፍሪካዊ ወንድማማችነትና እህትማማችነት አስተሳሰብ ላይ የተመሰረተ ድንበሮች ለንግድና ለአፍሪካ ዜጎች ነፃ እንቅስቃሴ ክፍት ተደርገው ፖለቲካዊ አንድነትን የሚያረጋግጥ ውህደት መኖር በሁለተኛ አጀንዳነት ተይዟል። ለዚህ እንደ በጎ ጅማሮ ሊጠቀስ የሚችለው የአፍሪካ አህጉራዊ ነፃ የንግድ ቀጠና ነው። ይህን መሰረት ያደረገ እንቅስቃሴ የጀመሩ ሀገራት ድንበራቸውን ከቀረጥ ነፃ ለሆኑ ሸቀጦች ክፍት አድርገዋል። አፍሪካውያን ያለ ቪዛ በነፃ እንዲዘዋወሩም ፍቃድ የሰጡ አሉ። ኢትዮጵያም በዚህ ዓመት መጀመሪያ በአህጉራዊ ነፃ ንግድ ቀጠና መሳተፍ መጀመሯ ይታወቃል። ሌላኛው አጀንዳ ወይም በሶስተኛነት የተቀመጠው መልካም አስተዳደር ነው። ይህም ሲባል የዴሞክራሲ እሴቶች፣ ሰብአዊ መብቶችና የህግ የበላይነት እንዲሰፍን ማድረግን ያለመ ነው። ሰላምና ጸጥታ አራተኛ ደረጃ የተሰጠው ሲሆን ይህ አጀንዳ አህጉሪቱን ከጠመንጃ ድምፅ ነፃ ማድረግ ወይም ከጥይት ድምፅ አልባ አፍሪካን መፍጠርና ግጭቶችን ለመፍታት የሚያስችሉ ውጤታማ አሰራሮችን በመዘርጋት የተረጋጋች አፍሪካን ለማረጋገጥ ተስፋ ሰንቋል። በጋራ ቅርሶችና ጠንካራ የሥነ ምግባር እሴቶች የአፍሪካን ህዳሴ ማጠናከሪያ ባህላዊ ማንነት 5ኛ ረድፍ ይዟል። ሴቶችንና ወጣቶችን የልማት ማዕከል ያደረገ ማንኛውም ዜጋ ወደ ኋላ የማይቀርባት አህጉር በሰው ተኮር ልማት አማካኝነት እውን ማድረጊያ አጀንዳው በ6ኛነት ተቀምጧል። በመጨረሻም የነዚህ መሳካት ይፈጥረዋል የተባለው ዓለም አቀፍ ተጽዕኖ 7ኛ አጀንዳ ሆኗል። ይህም አፍሪካ ጠንካራ የተዋሃደችና ተጽዕኖ ፈጣሪ ዓለም አቀፋዊ ተዋናይና አጋር እንድትሆን ያስደርጋታል በሚል ታምኗል።
ከተዘረዘሩት አጀንዳዎች ግባቸውን እንዲመቱ የተጀመሩ እንቅስቃሴዎች ውስጥ በታዳሽ ኃይል፣ በአየር ትራንስፖርት፣ የአፍሪካውያን ነጻ ዝውውሮችን የመሰሉ የድርጊት መርሃ ግብሮች ተቀርጸዋል። ይህ የ50 ዓመታት ጉዞ የቤት ስራ እንደመሆኑ አጀንዳው ሀዲዱን ተከትሎ ይሄድ ዘንድ በየ10 ዓመቱ የሚተገበሩ ዝርዝር ጉዳዮች ተለይተው አሁን ሁለተኛውን 10 ዓመት ማለትም ከ2023 እስከ 2033 ባለው ምዕራፍ እንገኛለን። ታዲያ ባለፉት 10 ዓመታት ህብረቱ ከእቅዱ አንጻር ምን ከወነ፣ ምንስ ቀረው የሚለውን መመልከት ጠቃሚ ነው። ከዚያ በፊት ግን የእነዚህ እቅዶች ተግባራዊነት እንዴት ይገመገማል ወይም ይፈተሻል የሚለውን እናስቀድም። በመጀመሪያ አገራት አጀንዳዎቹን ከሀገራዊ የልማት እቅዶቻቸው ጋር የማቀናጀትና መረጃዎችን የመሰብሰብ ኃላፊነት ያለባቸው ሲሆን ይህንም እንዲያረጋግጡ ይጠበቃል። ከዚህ ባለፈ በቀጠናዊ የምጣኔ ሀብት ማህበረሰቦች አማካኝነት ማስተባበርና የቀጠናዊ ውህደት ግቦች መሳካታቸውን ያረጋግጣሉ። በዚህ ረገድ እንደ ኢጋድ፣ ኢኮዋስና ሳዴክ ያሉ ስብስቦች ድርሻቸው የጎላ መሆኑ መረዳት ይቻላል። በመጨረሻም በአህጉር ደረጃ የአፍሪካ ህብረት ኮሚሽንና የአፍሪካ ህብረት ልማት ኤጀንሲ ሪፖርቶችን በማጠቃለል በየ2 ዓመቱ የአህጉራዊ እድገት ሪፖርት ያቀርባሉ። ከዚህ አኳያ ህብረቱ ሲመሰረት በአፍሪካ ሀገራት መካከል አንድነት፣ ሰላምና ልማትን ለማረጋገጥ እንደመሆኑ መጠን በስኬቶችና በትችቶች ስሙ ይነሳል። ምንም እንኳን የጥይት ድምጽ የማይሰማባት አፍሪካን እውን ለማድረግ የተቀመጠው የጊዜ ገደብ ባይሳካና አሁንም የስልጣን ቁልፍ አፈሙዝ መሆኑ ባይቀርም በአፍሪካ በጎ የሚባሉ እርምጃዎች ተወስደዋል። ለአብነትም በሶማሊያ፣ ሱዳን፣ ቡሩንዲና መካከለኛው አፍሪካ ሪፐብሊክ የሰላም አስከባሪ ሰራዊቶችን በማሰማራት የድርሻውን ተወጥቷል። በተጨማሪም በወታደራዊ መፈንቅለ መንግስት ስልጣን የተያዘባቸው ሀገራትን አባልነት በማገድ ለዲሞክራሲ መርሆች ቀናይነቱን አሳይቷል የሚል ውዳሴ እንዲሁም የአፍሪካ አህጉራዊ ነጻ የንግድ ቀጠና መቋቋምና የኢኮኖሚ ውህደት መፍጠር በአፍሪካ ሀገራት መካከል ያለውን ንግድ ለማሳደግና የውጭ ጥገኝነትን ለመቀነስ እንደሚያስችልም ተጠቅሶለታል። በሌላ ወገን ግን የአፍሪካ ህብረት ጥርስ አልባ አንበሳና የማስገደድ አቅም የሌለው ነው በሚል ትችት ይቀርብበታል። ይህም አባል ሀገራት የህብረቱን ውሳኔዎች በፈቃዳቸው ላይ ተመስርተው የሚፈጽሙት በመሆኑ ደካማ አፈጻጸም ነው ያላቸው ይባላል። እንዲሁም ህብረቱ አሁንም ድረስ የአውሮፓ ህብረት በመሳሰሉ ተቋማትና ለጋሽ ድርጅቶች ላይ ያለው ከፍተኛ የገንዘብ ጥገኝነት ራሱን ችሎ እንዳይንቀሳቀስ እግር ተወርች ጠፍንጎ አስሮታል። በተለያዩ አካባቢዎች ለግጭቶች ፈጣን መልስ አለመስጠትም በደካማነት ይጠቀስለታል። በጥቅሉ ግን ግዙፍ ተስፋ የተሰነቀበት አጀንዳ 2063 ስኬታማ እንዲሆን የአፍሪካ ሀገራት የፖለቲካ ቁርጠኛ የገንዘብ ምንጭና የአስተዳደር ተጠያቂነት መዘርጋት እንደሚያስፈልግ ይመከራል። ከሳምንት በኋላ የአፍሪካ ህብረት 39ኛ ጉባኤውን ያደርጋል። አዲስ አበባም እንግዶቿን ለመቀበል በማሸብረቅ ላይ ትገኛለች። በዚህ ጉባኤ መሪዎች የሰላምና ጸጥታ፣ ኢኮኖሚያዊ ውህደት፣ የአየር ንብረት ለውጥን መቋቋም፣ የዲጂታል እድገት እንዲሁም ልማትና አስተዳደር ላይ ከአጀንዳ 2063 ጋር በማስተሳሰር ትኩረት ሰጥተው እንደሚነጋገሩ ይጠበቃል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።